ሰላም ሰላም ተመልካቾች እንዴት ናችሁ? ሰላማችሁ ብዝዝት ይበልልኝ። ዛሬ ደግሞ ቁርስ ልበላ ነው። ያው ጠዋት የሰራሁት እዚህ ጋር ሻይ አፍልቻለሁ። ቁርስ ልበላ ነው ውዶቼ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ። ሁላችንም ስንበላ ማማተብ አለብን። ተባረከ ተቀደሰ ነው አብርሃም ስላሴ ደግሞ ብቻሽ ነው የምትበይ እንዳትሉ። ጓደኛ ያለች ግን ቪዲዮ ለመግባት ስላልፈለገች ነው። ስራ ሰራውና ደጅ አጸዳው፣ ጨረስኩ፣ ልብስ አጠብኩ። ከዛ ቁርስ እየበላ ነው። ስደት ላይ ቁርስ ሳይበላ አይቻልም። እሺ ውዶቼ ቁርስ ብላ፣ ሁላችሁም ቁርስ እየበላችሁ እኔ እስከ
ዛሬ ድረስ ማለት ነው። እውነቱን ለመናገር ጠዋት ቁርስ አልበላም ነበር ማለት ነው። ሁሉም ነገር ትቼ ስራ ብቻ ነበር የምሰራ ማለት ነው። ቁርስ ግን 12 ሰዓት ምሳ ሰዓት ቁርስ ለመብላት እንዘጋጅ ነበረ ማለት ነው። በቃ ምንም ነገር ሳስበው ግን ትክክል ስላሉ እንኳን አሰብኩ ራስ መጉዳት ስለሆነ በቃ ብዙ ጠዋት ተነስታችሁ የተወሰነ ስራ ከሰራችሁ በኋላ ቁርስ መብላት ትልቅ ለራሳችሁ ትልቅ ነገር አለው ማለት ነው። እውነቴን ነው የምናገር። የአረብ ሀገር ስራ መቼም አያልቅም። የማዳም ስራ መቼም አያልቅም። ስራ 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 እያልን ራሳችን መጉዳት እንዳሌለብኝ አምናለሁ። እና ውዶችዬ ቁርሳችሁ ብሉ፣ ከምንም በላይ ማለት ነው። አስቀድሞ ያለውን ይህ ውሃ ጠጥታችሁ ሁለት ብትጎርሱ ለእናንተ ጥቅም ነው፣ ጉዳት የለውም ማለት ነው። እነሱ 24 ሰዓት ሳትበሉ ብትሰሩ ስራችሁ ምን ግዳይ ይሰጣችሁ? ለእናንተ አይደለም የሚቆራቆሩት፣ ለራሳቸው ስራቸው እንዳይጎልባቸው ብቻ ነው። ስለዚህ ቅድሚያ ራሳችን መጠበቅ ያለብን እኛ ነን። ከረፈደ በኋላ ልክ እንደኔ ማለት ነው እና መጀመሪያ ከምንም በላይ እናንተ ስትኖሩ ነው። እናንተ ከወደቃችሁ በእውነት ነው የምላችሁ አንድ ቀን እንኳን አስተኛችሁ። ስለዚህ ቅድሚያ ቁርሳችሁ ብሉ፣ ቅድሚያ ውሃችሁ ጠጡ፣ ቅድሚያ ራሳችሁ ጠብቁ። እኔ ያው 4 ዓመት ድረስ እውነት አሁን ነው የታየኝ ማለት ነው እንጂ በፊት ምንም የቁርስ እራት ምሳ ምንም ነገር ትዝም ብሎኝ የማያውቅ ማለት ነው። ደስ ሲለኝ እበላለሁ፣ ደስ ካላለም በቃ ወስፋታም ነበርኩ ማለት ነው። ግን አሁን በጣም ሰው ከነ ራሱ ካገኙ መብላት ፈልጋለሁ እና በጣም አሁን መብላት ፈልጋለሁ። በቃ ራሴ መጉዳት ስለማልፈልግ ማለት ነው። እና ምግብ ጎጂ ነው፣ ይጎዳል። ስራ እያለን ምግብ ሳንበላ መቋቋም አንችልም ማለት ነው። አንደኛ ሙቀት ላይ ነው ያለነው። ስለዚህ መብላት ይጠበቅብናል ወዶቼ፣ ብሉ። እኔ ገናማ ሙቅ እየበላሁ ጠገብኩ። ደስ ይላል። ሳባ ጊዜ ለምን በላ ቁርስ ሰዓት ከ3 ሰዓት ማለፍ የለባችሁ። ከዛ በፊት ግን ከዛ በኋላ የምትበሉ ወደ ሰውነታችሁ ማይሄድ አሁን ቁርስ ስበላ ማለት እንደማስታወስ ታውቃላችሁ? የተንቢቱ በር እሷ ማለት ነው በጣም ትመክረን ነበረ ማለት ነው።
ተመስገን ጌታዬ። ይሄ መገብከን አምላክ ሆይ አገራችን የተራቡት ደግሞ አንተ መግብልን ጌታ ሆይ። የሚቀጥለው ደግሞ ስጠጣ እኔና ባሌ ጋር እንደዚህ አሰርቼ በእኔ ፎቶ እና በባሌ ፎቶ ይዤ እቀርባለሁ። አንድ ቀን ማለት ነው። እዚህም ሆኜ ይሁን ሀገሬን ገብቼ ይሁን የባሌ ፎቶ እዚህ ያሰራና ማለት ነው። እሺ የኔ ውዶች መልካም ቀን መልካም ውሎ ይሁንላችሁ። የተቀደሰና የተከበረ ቀን ይሁንላችሁ። ሰንበት ይሁንላችሁ። ዛሬ ጁምዓ ነው። ኦኬ። ስለዚህ አሁን ወደ ስራ ሊገባ ነው። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ዝዝት ይበልና አገራችን ኢትዮጵያ ሁሌ እንደምለው እንደተለመደ ሰላሙን ያውርድልን፣ ሰላሙን ያምጣልን። ፍቅር አንድነት እንድናያግልን ሁላችንም ባለንበት ጸሎት እናርግ። የኔ ውዶች ሰላማችሁ ይብዛ። እወዳችኋለሁ። ላይክ ሼር አድርጉልኝ፣ አበረታቱ። ያላችሁ ነገር ግን ደግሞ በኮሜንት አሳውቁ። እቀበላለሁ፣ እታዘዛለሁ እና ሰላማችሁ ይብዛ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቢስ ባይ